አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን ብያላችሁበት ሰላማችሁ ይብዛ። የብዙ የአዳዲስ ዩቲዩብ ጀማሪ ጥያቄ ቪዲዮ እንዴት ልስራ? እንዴትስ ነው የሚሰራው? እኔ ከካሜራ ጀርባ ሆኜ እንዴት ነው ቪዲዮ ልሰራ የምችለው? እንዴትስ ነው የምለቀው ብላችሁ ብዙ ጥያቄ የጠየቃችሁን ልጆች አላችሁ ቲክቶክ ላይ። ስለዚህ የብዙዎችን ጥያቄ ይሄ ቪዲዮ ይመልሳል ብዬ ስላሰብኩኝ ጠቅላላ አድርጌ ልመልስላችሁ ሞክራለሁ። በመጀመሪያ ደረጃ እነዚህ አፖችን አውርዷቸው። እዚህ ጋር ገብታችሁ እነዚህን አውርዱ። ለዩቲዩበሮች በጣም ይጠቅማሉ። ለማቀነባበር፣ ቪዲዮ ለመቅረጽ፣ የፈለጋችሁትን ነገር ለማድረግ ይጠቅማሉ። ታብኔል ለመስራት ሁሉ ነገር። ስለዚህ ሁለቱን አውርዱ። ከዛ አሁን ከእናንተ ጋር እያወራሁበት ያለው አፕ ደግሞ የትኛው መሰላችሁ ውዶች? ይኸውና ምልክት ያደረኩበት ማለት ነው። ገባችሁ? ከዛ ይሄንን ታወርዳላችሁ አይደለም? ከካሜራ ጀርባ ቪዲዮ መስራት ፈልጋችሁ ከሆነ ተረዳችሁኝ? ከካሜራ ጀርባ ቪዲዮ መስራት ፈልጋችሁ ከሆነ ወዴት ትሄዳላችሁ? አሁን ፎቶ ለጥፎ ነው አደላ አንድ ሰው ቪዲዮ የሚሰራው። ለምሳሌ ፎቶውን ታስቀምጡና በዛ ፎቶ ላይ ሀሳብ ትሰጣላችሁ። ለምሳሌ ይኸውና ወደ ፎቶ ቦታ ገባለሁ። ፎቶዎቼ ቪዲዮ ምናምን ያለበት ቦታ ላይ ገባለሁ። ይኸውና ትገባላችሁ፣ የራሳችሁ ማለት ነው። ገባችሁ? ስልካችሁ ላይ የቱ ጋራ ፎቶ የቱ ጋራ ቪዲዮ እንዳለ ታውቃላችሁ። ተረዳችሁኝ? ከዛ አሁን እነዚህ ጋር ገብቻለሁ፣ ግን ስልኬ ምንም አይነት እንትን የለውም። ከዛ ለምሳሌ አሁን እኔ በዚህ ፎቶ ላይ ሀሳብ መስጠት ከፈለኩኝ ምን አደርጋለሁ? አያችሁ፣ እዚህ ጋር ፓስፖርቱ ላይ ሀሳብ መስጠት ከፈለኩ ምን አደርጋለሁ? ይኸውና ፓስፖርቱን አጥቼዋለሁ ለካ። ቢስሚላ ሁሉም ጠፍቷል። እሺ እዚህ ጋር አለልኝ መሰለኝ። አይዋ በዚህ ፓስፖርት ላይ ሀሳብ መስጠት ወይም መናገር፣ ለምሳሌ ነው እያልኩኝ ያለሁት። እናንተ ስለ ምግብም ይሁን ስለ ፍቅርም ይሁን ስለ ትዳርም ይሁን ስለ ቤትም ይሁን መናገር ስለፈለጋችሁት ነገር ፎቶውን ለጥፉት፣ ከካሜራ ጀርባ ማውራት ከፈለጋችሁ። ከዛ አሁን ይሄንን እንደዚህ በቁም አይደል ያለው፣ በጎን ታደርጉታላችሁ። እንደዚህም በጣታችሁ ሳብ ታደርጉና በትልቁ ልክ እንደ ኮምፒውተር እንዲሆንላችሁ ማለት ነው። ከዛ እንደዚህ ሳብ ታደርጉና በትልቁ አድርጋችሁት ሀሳባችሁን ትሰጣላችሁ። ፎቶውን እንትን ለማለት ማለት ነው። አሁን ያልኳችሁን አፖችን አውርዱ። ካሜራ ላይ ፊት ለፊት ደግሞ መሆን ፈልጋችሁ ከሆነ ምን ታደርጋላችሁ? ሁላችንም ስልካችን ላይ ምን አለ? ካሜራ አለ አይደለ? ስልካችን ላይ ካሜራ አለ። ይኸውና የኔ ካሜራ ይሄ ነው አይደለ? ስለዚህ አሁን እስቲ ወደዚህ ካሜራ ገባለሁ። ይኸውና ወደ ካሜራችሁ ትገባላችሁ። የስልካችሁን ካሜራ ማለት ነው። ፊት ለፊት ላይ ሆናችሁ ለማውራት ካሜራውን ገልብጣችሁ ወይም ከካሜራውን ጀርባ ገባችሁ። አሁን ይሄ ከካሜራ ጀርባ ላይ አድርጌው ነው አይደል ያለሁት። በሰላም ወደ ፊት ለፊት ልገልብጠው። ወደ ፊት ለፊት ላይ አድርጋችሁ ለማውራት ደግሞ እናንተም ታደርጉታላችሁ። ካሜራውን ትገለብጣላችሁ። ለምሳሌ ቪዲዮ እንደዚህ ሆኖ ከሆነ እናንተ ወዴት ነው የምታደርጉት? እንትኑን ካሜራ ላይ ገብተናል አይደለ? አሁን እናንተ እዚህ ጋር ታደርጉታላችሁ። ቪዲዮ ላይ ማድረግ አለባችሁ። ቪዲዮ ላይ ታደርጉታላችሁ። ኦኬ። ከዛ እንደዚህ ታደርጉትና ኦኬ፣ እንደዚህ አድርጋችሁት ገልብጣችሁት ታወራላችሁ ማለት ነው። ኦኬ። አሁን ቆይ አንዴ 1 ሚኒት እና አሁን ከካሜራ ጀርባ ነው አይደል ያለው። ከዛ ወደ ፊት ለፊት ደግሞ እንዴት ነው የምትገለብጡትኝ? አያችሁ፣ ወደ ፊት ለፊት ደግሞ እንደዚህ አድርጋችሁ ትገለብጣላችሁ። ይችን ማለት ነው ምልክት ያደረኩባትን ስነካ ወደ ፊት ለፊት ይገለብጣል ማለት ነው። ኦኬ። አሁን እናንተ በዚህ መልኩ ወደ ፊት አያችሁኝ። መጀመሪያ ከካሜራ ጀርባ ነበርኩኝ አይደለ? አልታይም ነበረ። አሁን ግን እታያለሁ። እያያችሁኝ ነው ሀሳቤን እየገለጽኩኝ ያለሁት። በዚህ መልኩ አያችሁ፣ ካሜራ የስልካችሁን ካሜራ የስልካችሁን ካሜራ ትገለብጡና ሀሳብ ትሰጣላችሁ። ቪዲዮውን ትከፍቱትና መናገር ስለፈለጋችሁት ነገር፣ ስለ ፍቅር ይሁን ስለ ምግብ ይሁን ስለ ትዳር ይሁን ስለ ስደት ይሁን ስለ ችግር ይሁን ስለ ሀብት ይሁን ስለፈለጋችሁት ነገር ሀሳባችሁን ትገልጻላችሁ። ልክ ሀሳባችሁን ስትጨርሱ ወይም ደቂቃውን ስታስቆጥሩ ምን ታደርጉታላችሁ? ቀዩን ትነኩና ታቆሙታላችሁ። አው ስቶፕ ታደርጉታላችሁ። አው ከነጭራሹ ትዘጉታላችሁ። ዘግታችሁት ቪዲዮ ኦልሬዲ ተቀምጦላችኋል። ገባችሁ? ተቀምጧል። ገባችሁ? ደግሞ ፊት ለፊት ለወታችሁ እንደዚህ ወታችሁ ለማውራት አትፍሩ።
ገባችሁ? አሁን እኔ አውርዱት ያልኳችሁን አፕ ላይ ነው ከእናንተ ጋር እያወራው ያለሁት። እነዚህ አፖችን አውርዷቸው። ኦኬ፣ እነዚህ አፖችን አውርዳችሁ በዚህ ነው የምትሰሩት። አሁን አውርዱ ያልኳችሁ አፕ ቪዲዮ ለማቀነባበር ይጠቅማችኋል። ቪዲዮ ለመቅረጽ ይጠቅማችኋል። ገባችሁ? ዩቲዩባችሁን ለማሳመር ታብኔን ለመስራት ይጠቅማችኋል። ለሁሉ ነገር ይጠቅማችኋል። ገባችሁ? ዩቲዩብ ትክክል አይደለም ወይ ብላችሁ ደግሞ ግራ ልትጋቡ አይገባም። አዳዲሶች ጠንክሩ፣ ጀግኑ፣ ስሩ። ወላሂ ከእናንተ በላይ ጀግና፣ ከእናንተ በላይ ጠንካራ የለም። በጣም ጠንካራ ናችሁ። ይህንን ጥንካራችሁን፣ እውቀታችሁን፣ ችሎታችሁን፣ ጀግንነታችሁን ደግሞ አውጡትኝ፣ ወደፊት ለፊት ይውጣላችሁ። ገባችሁ? አሁን አውርዱት ያልኳችሁን አፕ ላይ ነው እየሰራው ያለሁትኝ። ከዛ አሁን ከዚህ ልውጣ ቪዲዮ ማለት ነው። ገባችሁ? በነገራችን ላይ ቪዲዮውን ይኸው እንደዚህ አድርጋችሁት ነው የሚቀርጽ ቀይ ወር ማለት ነው። አያችሁ? ግን አሁን አይቀርጽም። በእንትን አፕሊኬሽኑ ላይ እየቀረጽኩበት ስለሆነ አይከፍትልኝም። ተረዳችሁ? ከዛ እቺን ስልኳን መሀል ነክቼ ወጣለሁ። ኦኬ። ከዛ እነዚህን ነው ማውረድ ያለባችሁ እናንተ። ይችን ኦኬ። ያው አንደኛዋ ለማቀነባበር በጣም ጥሩ ናት። ታብኔል ለመስራት ይጠቅማችኋል። ሰበር ይቅርታ ልጅቷ መታበይና ያቋረጠችኝ። በዚህ መልኩ መስራት ትችላላችሁ። ከዛ ቪዲዮውን አሁን ከጨረሳችሁ በኋላ አሁን እንዴት ነው የምንለቀው ነው አሁን ብዙዎች ጥያቄ። እንዴት ነው መልቀቅ የምንችለው ነው። ለምሳሌ ይኸውላችሁ ውዶቼ ቪዲዮ እንዴት መሰራችሁ የምትለቁትኝ? ቪዲዮ የሚለቀቀው በብዙ አይነት መልኩ መልቀቅ ይቻላል። ለምሳሌ አሁን እዚህ ጋራ በፎቶ በኩል መልቀቅ ትችላላችሁ። ገባችሁ? በጉግል ክሮም በኩል መልቀቅ ይቻላል። በተለያየ መልኩ መልቀቅ ትችላላችሁ። በጉግል ምንድነው ይሄ በዩቲዩብ ስቱዲዮ በኩል በዩቲዩብ በኩል መልቀቅ ትችላላችሁ። ብዙ አይነት መንገድ አለ ዩቲዩብ የሚለቀቅበት። ግን አሁን እኔ ስሩ ባልኳችሁ መልኩ ስሩ። በነገራችን ላይ አትሽኮርማሙ፣ አትፍሩ። ምን ልናገር ብላችሁ ድፍረት የለኝም እፈራለሁኝ አፍራለሁ የሚባል መሽኮርማም አያስፈልግም። ገባችሁ? መሽኮርማም አይጠበቅባችሁም፣ አያስፈራም። የምታደርጉት ነገር ልክ ከሆነ ስህተት ካሌለው ጥፋት ካሌለው ሌሎችን የማይጎዳ ከሆነ ስሩ። ከናንተ በላይ ጀግና ከናንተ በላይ ጎበዝ የለም። የመዳም ቅመሞች የሌሎች መጠቀሚያ ወይም የሌሎች እንትን መሆን የለባችሁም። ለራሳችሁ ስሩ፣ ለራሳችሁ እወቁ። ተረዳችሁኝ? አሁን ቪዲዮ ስለሚረዝምብኝ ቪዲዮ እንዴት እንደምትለቁ ደግሞ በሁለተኛው ቪዲዮ እመጣላችኋለሁ። ራዝሞ ደግሞ እናንተን እንዳያስቸግራችሁ ማለት ነው። ሰላም ሆኖልኝ የኔ ውድ እህቶቼ የአረብ ሀገሮች።